ሰላም የዩቲዩብ ቤተሰቦቼ ዛሬ ካንቫን በመጠቀም እንዴት የዩቲዩብ ባነር መስራት እንደምንችል ቀለል አድርገን እያንዳንዱን ጠለቅ ብለን የምናይ ሲሆን እስከ ቪዲዮ ፍጻሜ ድረስ በትዕግስትና ፓውዝም እያደረጋችሁ እየሞከራችሁ እንድትከታተሉኝ በአክብሮት እጠይቃለሁኝ። በቀጥታ ወደ ቪዲዮ እንገባለን። ታዲያ ባነር ማለት ምን ማለት ነው ብለን እንነሳ። ባነር ማለት እንግዲህ ልክ ዩቲዩብ ላይ ስትገቡ እንደዚህ ፕሮፋይላችሁን ትነካላችሁ። ከዛ ቪው ዩር ቻናል ስትሉት ልክ እንደዚህ ያመጣላችኋል ማለት ነው። አያችሁት? ይሄ ከላይ ያለው ፓርት ባነር ነው። እቺ ክቧ ሰርክሏ ደግሞ ፕሮፋይላችሁ ነው ማለት ነው። ስለዚህ እኔ አሁን የሰራ ነው ልክ በዚህ አይነት መልኩ ነው የሚሆነው ማለት ነው። ስለዚህ እንትን ላይ ሲታይ ኮምፒውተር ላይ ሲታይ አያችሁ አሁን በግራ በኩል ያለውና በቀኝ በኩል ሰክሰስ ሃክ የሚለው ልክ በዚህ መልኩ ጽሁፎቹ እዚህ ላይ አሁን አልተቆረጡም። ፌስቡክ ያለ እንትን ያለ ኢንስታግራም እና ቲክቶክ አካውንት ያለ እዚህ ላይ ሰርች ማድረግ ይቻላል። ሰብስክራይብ የምትለውም አልተቆረጠችም። ልክ በዚህ መልኩ የሚታይ ይሆናል ባነር ሲባል ማለት ነው። በስልክ ደግሞ ልክ ከታች እንዳያችሁት ስልክ ላይ ሲሆን ደግሞ ልክ ይሄኛው በቀኝና በግራ በኩል ያለው አይታይም። ነገር ግን መሃል ላይ ያለችው ከፕሮፋይሉ እስከ ሰብስክራይብ ያለችው ድረስ ብቻ የምትታይ ይሆናል ማለት ነው እንደምታዩት። በመቀጠል እንግዲህ የስልካችን ወይንም የኮምፒውተራችን ብሮዘር ላይ ገብተን ከላይ ሰርች ባሩ ላይ ካንቫ ብለን እንጽፋለን። ከዛ ሰርች እናደርጋለን። ሰርች ስናደርግ እንደዚህ ይመጣልናል። ከላይ ያለውን የመጀመሪያውን እንመርጣለን። ስንመርጥ አካውንት ከሌለን በጉግል አካውንታችን እንድንገባ ይጠይቀናል። ወይንም ካንቫ ላይ አካውንት ክሬት መደረግ አለበት ማለት ነው። ካልሆነ ግን አካውንት ካለን ቀጥታ ወደ ካንቫ ሆም ፔጁ ያስገባናል ማለት ነው። እንግዲህ እንደምታዩት ወደ ሆም ፔጁ እያስገባኝ ነው። እንግዲህ ከገባ በኋላ ልክ ሆም ፔጁ ላይ በዚህ መልኩ ያሳየናል። ከዛ ከታች የተለያዩ የሰራናቸው ፕሮጀክቶች ካሉ እንደዚህ የሞከርናቸውን ነገሮች ያሳያል። በስተግራ በኩል ደግሞ ከስክሪኑ ክሬት ሆም ፕሮጀክት ቴምፕሌት የሚሉ ሊስቶች አሉ። ከዛ ውስጥ እኛ ምንፈልገው ባነር ስለሆነ ቴምፕሌት የሚለውን እንነካለን ማለት ነው። ከዛ ቴምፕሌት ስንነካ ልክ እንደዚህ ይዘረዝርልናል። ልክ እንደምታዩት የተለያየ ባነሮችን ፕሮፋይል መስራት የምንችልበትን ኢንትሮ መስራት የሚቻልበትን ሁሉ እንደዚህ አድርጎ ይደረድርልናል። ነገር ግን ይህንን ትተነው ከላይ ያለው ሰርች ባር ላይ ዩቲዩብ ባነር ብለን ጽፈን ሰርች እናደርጋለን ማለት ነው። ከዛ እንደምታዩት ሰርች ካደረገ በኋላ እንዳለ ባነሮችን አምጥቶልናል። በተለያየ አይነት ዲዛይን እና በተለያየ አይነት ቀለም ደስ ያለንንና የመረጥነውን ለኛ ይሆናል የምንለውን ከነዚህ ሁሉ ውስጥ መርጠን ወደ ታች እጅግ በጣም ብዙ አለ። ከነዚህ ውስጥ መርጠን መጠቀም እንችላለን ማለት ነው። ስትጠቀሙ ግን አንድ ነገር እዚች ጋር የሆነ የዘውድ ምልክት ካለበት በሰብስክሪፕሽን ወይንም እዚች ጋር ታዩ ያላችሁ ብራንድ የሚለው ጋር ያለው እንትን በክፍያ ስለሆነ እሱን እንዳትመርጡ ተጠንቀቁ። ልክ እዚች ጋርም ይኸው ስታርት ዩር ትራይል ፎር $0 የሚለው እንዲች አይነት ምልክት ባነሩ ላይ ካለ ያ ነገር በክፍያ ስለሆነ እንዳትሸወዱ ተጠንቀቁ ማለት ነው። ስለዚህ እኛ ለምሳሌ የትኛውን እንምረጥ፣ በዚህኛው እንስራ ብለን እናስብ። ይሄኛውን እንመርጣለን። ልክ ይሄን ስንመርጥ እንደዚህ ያመጣልናል። ከታቹም ብዙ አይነት እንትኖች አሉ፣ መምረጥ ትችላላችሁ። ከዛ እዚች ጋር በስተቀኝ በኩል ከስተማይዝ ዚስ ቴምፕሌት የሚል አለ። እሱን እንጫነዋለን። ልክ እሱን እንደተጫንን በዚህ መልኩ ይከፍትልናል ማለት ነው። ስለዚህ ከላይ ካያችሁ ሼር ሚል አለ። ይሄኛው ስራችሁን ጨርሳችሁ ዳውንሎድ ለማድረግ የምትጠቀሙት ነው። በዚህ በስተግራ በኩል ደግሞ ቴምፕሌት የሚል አለ፣ ኢለመንት የሚል አለ። ኢለመንት ውስጥ የተለያዩ አይከኖችን ለመፈለግ የተለያዩ ለምሳሌ ላይክ፣ ሰብስክራይብ የሚሉ የፌስቡክ አይከኖችን እናያለን። እዚች ጋር ቴክስት ማስገባት ከፈለጋችሁ ለምሳሌ ስማችሁን፣ የተለያየ ጽሁፎችን ይሄ ብራንድ ለሰብስክራይበሮች ነው፣ እሱ ይቀራል። አፕሎድ ደግሞ የተለያየ ፎቶ ወይንም የራሳችሁን ፎቶ ከኮምፒውተራችሁ አምጥታችሁ እዚህ ላይ ለማካተት ስትፈልጉ የምታደርጉት ነው ማለት ነው።
ስለዚህ አሁን ወደ እያንዳንዱ እንትን ስንገባ አሁን በዚህ ልክ እዚህ ላይ እንትኑ ላይ ባነሩ ላይ ክሊክ ስታደርጉ እያንዳንዱ ነገር የሚነካ ነው። ለምሳሌ ይሄን ስትነኩ ላዩ ላይ እንደዚህ አስምሮ ያሳያችኋል። ያ ማለት ማስተካከል ትችላላችሁ እንደማለት ነው። ስለዚህ ያንን ከማድረጋችን በፊት ግን ይሄ የዩቲዩብን መስፈርት ያሟላል ወይ? በእርግጥ ያው የተሻለ ነው፣ ግን እኔ እንትን የምለው የዩቲዩብ ልክ በኮምፒውተር እንዲታይ፣ በስልክ እንዲታይ፣ በታብሌት እንዲታይ፣ በትላልቅ ደግሞ ስክሪን ባላቸው ቴሌቪዥኖች ምናምን እንዲታይ ያንን ለመመጠን ምን ትጠቀማላችሁ? እዚች ጋር እኔ ያመጣሁት ባነር አለ። ለምሳሌ ይሄኛውን ስበን እናስገባው። ልክ ይሄን ለእናንተ ለማሳየት ስቤ ላስገባው። እንደዚህ ያስገባውት። ከዛ የሚታያችሁ ከሆነ እዚኛው ላይ ይኸውና ሴፍ ኤሪያ ነጯ እችኛው ከርሰሩ ያለበት ነጯ ሴፍ ኤሪያ፣ ያ ማለት በሁሉም በስልክም ቢከፈት፣ በታብሌት ቢከፈት፣ በዴስክቶፕ ምናምን ቢከፈት ሁሉም ጋር መታየት የሚችል ነው ማለት ነው። ልክ ይሄ ደግሞ ሰማያዊ ከነጩ ቀጥሎ ያለው በቀኝና በግራ ያለው ሰማያዊ ዴስክቶፕ ላይ ወይንም ላፕቶፕ ላይ እንዲታይ የሚያስችል ነው ማለት ነው። ከፍ ሲል ደግሞ ወደ ላይ ታብሌት ላይ እንዲታይ ያደርጋል። ይሄኛው ላይት ሰማያዊው ማለት ነው። ከዛ ደግሞ ተለቅ ያለው ይሄኛው ውሃ ሰማያዊው ደግሞ በቴሌቪዥን ወይንም በዴስክቶፕ እንዲታይ የሚያደርግ ነው ማለት ነው። ይኸው አያችሁ እዚህ ላይ መገለጫዋል። ያንን ደግሞ እንዴት ነው የምናደርገው ብለን እንትን ካለን፣ ስለዚህ የምትሰሩት ባነር እዚች ነጩ ቦታ ላይ ማረፍ መቻል አለበት ማለት ነው። ይሄንን ላጥፋላችሁና ሌላ ላምጣ። ለማጥፋት እንደዚህ አድርገን ዴሊት ነው የምንለው። ካልሆነ ደግሞ ይሄው ከላይ የዴሊት ምልክት አለች። እቺን ስንነካ የምንፈልጋቸው ነገሮች ይጠፋሉ ማለት ነው። ሌላ ላምጣና ላሳያችሁ ከዚህ የተሻለ። ለምሳሌ ይሄውና እቺኛዋን ላምጣላችሁና እንደዚህ ስባችሁት ልክ እዚህ ኮርነሩ ላይ እንዴት አስቀምጡታላችሁ? ግጥም አርጋችሁ ማለት ነው። ግጥም አርጋችሁ አስቀምጣችሁ ሙሉ ስክሪኑን እንዲሸፍን ልክ እንደዚህ አድርጋችሁ ታስቀምጣላችሁ። ስለዚህ አሁን የእናንተ እንትን የሚያልፈው እዚህኛው መሃል ላይ ያለው ወይን ጠጅ ላይ ነው ማለት ነው። ያንን ደግሞ ለማድረግ ማስመሪያ ይኸውና ከላይና ከታች በስተግራና ከላይ በኩል የማስመሪያ ምልክት አለ። እሱን እንዴት ነው የምታመጡት? እዚች ጋር በስተግራ በኩል ፋይል የሚል አለ ከሌለው ማለት ነው። ፋይል የሚለውን ትነካላችሁ፣ ሴቲንግ ውስጥ ትገባላችሁ። ሾው ሩለርስ ኤንድ ጋይድ የሚለውን ስትነኩት ወይንም shift + r ስትነኩት ይህንን ማስመሪያ ያመጣላችኋል ማለት ነው። ስለዚህ ይህንን ማስመሪያ ትሄዱና እንደዚህ ስባችሁት ከታያችሁ ስባችሁት ልክ እዚች አናቱ ላይ ታስቀምጣላችሁ። ለመለካት እንዲመቸን ነው። ከዛ አሁንም ማስመሪያውን ጫን ታረጉትና ከታችም ታስቀምጣላችሁ። ከዛ በስተግራ በኩል ላለው ደግሞ ለቋሚው ከዚህ ከግራ በኩል ትስቡና እዚች ጋር ጠርዙ ላይ ማለት ነው ታስቀምጣላችሁ። አሁንም ደግሞ ሌላኛውን ትስቡና እዚች ላይ ታስቀምጣላችሁ ማለት ነው። ያው አናቱ ላይ አንዳንዴ ላይ ያርፍላችሁ ይችላል። በቃ ይሄ ነው ማለት ነው። ስለዚህ ይህንን ካደረጋችሁ በኋላ ምንድነው የምታደርጉት? ይህንን ባነር ወይን ጠጁን ከፊት ለፊት የሚታየውን ታጠፉታላችሁ። ይኸው እንደዚህ ዴሊት ስታደርጉት አያችሁ የተሰመረው መስመር ይሄኛው መስመር ማለት ነው። አንደኛ ይሄኛው ወደ ታች የተሰመረው እና አግድሞቹ። ስለዚህ ከዚህኛው ከካንቫ የወሰድነው ባነር ራሱ እንደምታዩት ከሆነ ፕሮፋይላችሁ ተቆርጧል። አንደኛ ስሙ እዚች ጋር ኦፊሻል ቢዝነስ የሚለው ኤስ ቦታ ላይ ተቆርጧል። ሰብስክራይብ የሚለው ተቆርጧል። ከታችም የተረፈ ፓርት አለ። ስለዚህ እኛ ቪዲዮ እንትናችንን ባነራችንን ስንሰራ የቱ ውስጥ ነው ማረፍ ያለበት? እዚችኛው መሃል ላይ ሴንተር ያለው እንትን ላይ ነው ማረፍ ያለበት ማለት ነው። ስለዚህ እዚህ ላይ ያረፈ እዚህ ሬክታንግል ላይ ያረፈ ባነር በሙሉ ሁሉም ዲቫይስ ላይ የሚታይ ይሆናል ማለት ነው። ስለዚህ አሁን ይህንን እንዴት ነው የምታስተካክሉት? ልክ ይህንን ትጫናላችሁ። ከዛም በኋላ ልክ እንደዚህ ድረግ ታደርጉትና እስከምትችሉት ድረስ እንደዚህ ማሳነስ ነው። ልክ እንደዚህ አድርጋችሁ ታሳንሱታላችሁ የምትፈልጉትን ያህል። ከዛም በኋላ ስሙን ትቀይራላችሁ። ስሙን ለመቀየር የተጻፈው ጽሑፍ ላይ ክሊክ ታደርጉና ደብል ክሊክ ስታደርጉትም ማጥፋት ትችላላችሁ። ካልሆነ ወደኋላም
ማጥፋት ይቻላል ማለት ነው። እዚህ ላይ የምትፈልጉትን የራሳችሁን ስም ታስገባላችሁ። እኔ አጥኔ ቲፕስ ብዬ እጽፋለሁኝ። ከዛም በኋላ ይሄንን እንደዚህ አድርጋችሁ ሪሳይዝ ማድረግ ትችላላችሁ። እንደዚህ ይሄኛውን መስቀሏን ይዛችሁ እንደዚህ ማንቀሳቀስ ትችላላችሁ። ከዛም በኋላ እዚች ጋር ያለውንም የታችኛውን ምን እላለሁኝ ቲፕስ ትሪክስ እና ቱቶሪያል ከሆነ እናንተ የምትሰሩበትን እዚህ ላይ ትጽፋላችሁ ማለት ነው። ጽፋችሁ እንደዚህ አድርጋችሁ እንትን ትላላችሁ። ሳይዙን ለመቀነስ ከፈለጋችሁ ደግሞ እዚች ጋር ከላይ ይሄ 66.74 የሚለውን እንደዚህ ቀንሱት፣ እየቀነሰ ይመጣል ማለት ነው። ያው ከስማችሁ ባይበልጥ ይመከራል ማለት ነው። ስለዚህ እሱን እንደዚህ ታደርጋላችሁ። እዚች ጋር ታመጣላችሁ። እንደዚህ ስባችሁ ኦቨርላፕ እንዳያረግ እርስ በርሱ እንዳይደራረብ እንደዚህ ታደርጋላችሁ። አሁን እያያችሁ ከሆነ እዚች ውስጥ ነው ነገሮችን እየጨረስን ያለ ነው ማለት ነው። ከዛ ይሄኛው ማስመሪያ መስመሩ ከፈለጋችሁት እንደዚህ አድርጋችሁ አናቱ ላይም ማስመር ትችላላችሁ። እቺን ይዛችሁ ውበት ለመጨመር እንደዚህ አድርጋችሁ ትለቁታላችሁ። ከታች ያሰምረዋል ማለት ነው። ከዛ ውጪ ምን እንጨምርበት? እቺኛዋን እንውሰዳት። ከዛ እቺን ከወሰድናት በኋላ እንደዚህ አምጥተን እዚች ጋር እናረጋትና እዚች ጋር 3 ነጥቡን ስትነኩት ምን ያደርጋል? ሌየር የሚል ያመጣላችኋል። ከዛ ከሌየሩ ውስጥ ከታች ሴንድቱ ባክ ስትሉት ሙሉ ለሙሉ ነው ያጠፋብኝ። ለመመለስ ከፈለጋችሁ አንዱ ትላላችሁ። እንደዚህ ታደርጉና ሌየር ከዛ ሴንድ ባክዋርድ ስትሉት እንደዚህ እቺን እንዲሆንልኝ ነው ይታያል። ነጥቡ ግን ፕሮፋይሏ ጋር ሲደርስ ነጥቦቹ ይጠፋሉ ማለት ነው። እቺኛዋንም በስተቀኝ ያለችዋንም ስባችሁ እዚች ጋር ታመጡታላችሁ። ከዛም በኋላ ምንድነው የሚቀረን? ሰብስክራይብ የሶሻል ሚዲያ እንትናችሁን ማስገባት መቻል አለባችሁ። ሊንክ ካላችሁ ለምሳሌ ዌብሳይት ምናምን ካላችሁ ደግሞ እዚች ጋር መታችሁ አጥፍታችሁት ዌብሳይታችሁን መጻፍ ትችላላችሁ ማለት ነው። ለምሳሌ www.atne.com አንድ ሰው ሰርች ቢያደርግ እኔን ሊያገኘኝ ይችላል ብዬ ካሰብኩኝ ይህንን እንደዚህ ያስቀምጣለሁኝ። ከዛ ሌላ ደግሞ ምንድነው አይከኖችን እናመጣለን። አይከኖችን ለማምጣት ወይንም ፕሮፋይልን እንቀይር። ፕሮፋይል ለመቀየር እዚች ጋር አፕሎድ የሚል አለ። አፕሎድ የሚለውን ስትነኩት ፎቶአችሁ እዚህ ውስጥ ካለ እዚህ ውስጥ ካልሆነ ግን አፕሎድ ፋይል ትሉትና ከኮምፒውተራችሁ ውስጥ ይስብላችኋል። ለምሳሌ እንደዚህ ሳደርገው ይኸውና ያስመርጠኛል ማለት ነው። ዳውንሎድ ውስጥ ካለ ከዳውንሎድ ውስጥ ያስመርጠኛል። ለምሳሌ እኔ ዝም ብዬ እችኛዋን ልምረጥ ካልኩኝ እችኛዋን እመርጣትና ኦፕን ስለው እዚች ጋር እንደምታዩት አምጥቶ ይጭናታል ማለት ነው። ይኸው እየገባ ነው ያለው። ስለዚህ ልክ ሌሎችንም ፕሮፋይላችሁን ፎቶዎቹን ያዘጋጃችሁትን እዚች ጋር እንደዚህ አምጥታችሁ ታደርጉትና ከዛ ምንድነው የምታደርጉት? አፕሎድ ሚለውን ነክታችሁት ከዛ ፕሮፋይላችሁን ትጫኑና ታመጡታላችሁ ማለት ነው። እንደዚህ ድራግ ታደርጉትና እዚህ ውስጥ ከቱታላችሁ። ከዛም በኋላ እንደዚህ ይሆናል። ስለዚህ ፕሮፋይል የገባ እዚች 4 ማዕዘን ውስጥ ነው ማለት ነው። ሌላውን ነገር ማጫወት ይቻላል ማለት ነው። ከዛ ኤለመንት የሚለው ውስጥ ደግሞ ትገቡና ምኖችን ትፈልጋላችሁ። የተለያዩ ሶሻል ሚዲያ እንትናችሁን ትፈልጋላችሁ። ለምሳሌ ቲክቶክ አይከን ስትሉ ሰርች ስታደርጉ የቲክቶክ አይከንን ልክ በዚህ መልኩ ያሳያችኋል ማለት ነው። አያችሁ፣ እዚች ጋር መጣላችሁ። ቲክቶክ አለ፣ ኢንስታግራም አለ፣ ከእንደገና ፌስቡክም የተለያየ አይነት ምርጫ አላችሁ። ከዚህ ላይ የምትፈልጓትን ትስቡና አምጥታችሁ እዚህ ጋር ታደርጋላችሁ ማለት ነው። እዚህ ካረጋችሁ በኋላ ሳይዟን እየቀነሳችሁ እንደዚህ ማጫወት ነው። ከዛ ሌላም ደግሞ የምፈልገው ነገር ካለ ኢንስታግራም
ኢንስታግራም ይኸው እዚች ጋር አለ። ኢንስታግራም ስለው የኢንስታግራም የሆነውን አይከን ያመጣልኛል። እሱንም ከዚች ጋር ስበውና እዚህ ላይ አስቀምጠዋለሁ። ከዛ ካስቀመጥኩት በኋላ ሳይዙን እንደዚህ አድርጌ ቀንሳለሁኝ ማለት ነው። ያው በምትፈልጉት መልኩ ሳይዙን ትቀንሳላችሁ። ሌላ ምን ቀረ? ፌስቡክም ካለ ልክ እንደዛው አድርጋችሁ ታደርጋላችሁ። ሐሳቡን ነው። ከዛ እንዲህ ታመጡና እዚች ጋር እንደዚህ ቲክቶኳንም እዚች ጋር እንደዚህ ታስቀምጣላችሁ። አደራደራችሁን በደንብ አሳምሩ። ከዛ በምትፈልጉት ሳይዝ አነስ ቢል ይመረጣል። ከዛ እንደዚህ አድርጋችሁ ከዚች ከሬክታንግሏ እንዳይወጣ አድርጋችሁ እንደዚህ ሪሳይዝ አድርጉ። ከዛ ይህን ካደረጋችሁ በኋላ ትመጡና እዚች ጋር ቴክስት የሚል አለ። ቴክስት የሚለውን ትጫናላችሁ። በምትፈልጉት ሳይዝ ፎንት ያስመርጣችኋል። ቴክስቱን ትመርጣላችሁ ማለት ነው። ልክ ስመርጡ ይኸው መጻፊያ መጣላችሁ። ከዛ የቲክቶካችሁን ስም ታስገባላችሁ። ለምሳሌ ይኸው እንደዚህ አድርጎ ጻፈ። ከዛ እንደዚህ ታመጧትና የቱ ጋር ታስቀምጣላችሁ? ጎን ላይ እንደዚህ ታስቀምጣላችሁ። ሳይዟን ደግሞ እዚች ጋር ትመጡና ቅድም እንዳልኳችሁ ሳይዟን ትቀንሳላችሁ ማለት ነው። ስለዚህ በትንሹ ካረጋችሁ ይበቃል፣ ቦታ እንዳይሻማባችሁ። ስለዚህ ይህንን እንደዚህ ታደርጋላችሁ። ሌላ ያው ሰብስክራይብ እንትን ነው። እችኛዋን ማጥፋት እንችላለን። ይሄንን እናጥፋ፣ ይሄንም እናጥፋ። ከዛም በኋላ እዚች ጋር እንመጣና ቅድም ኤሌመንት ብለን የጻፍንበት ቦታ ላይ ምን እንላለን? ሰብስክራይብ ሚለውን ስንጫን ልክ በዚህ መልኩ ያስመርጠናል። ይሄ ነው ቅድም ይሄ የዘውድ ምልክቱ በክፍያ የሚሰራ ነው። ሌሎቹ ግን አያችሁ፣ እነዚህ ደግሞ እንዲሁ በነፃ እንትን የሚሉ ናቸው ማለት ነው። ከዛ እኔ እችኛዋን ስባት አለው። እቺን ስብና እዚህ አመጣለሁ። እዚህ ካመጣውኝ በኋላ ምንድነው ማደርጋት? ሳይዟን እቀንሳታለሁ ማለት ነው። በምፈልገው መጠን እንደዚህ ቀንሳትና እዚች ጋር አመጣታለሁኝ። ከዛም በኋላ ሌላ የደውል ምልክቷን ቤል አይከን ብለን እንሰርቻለን። ሰርች ካደረግን በኋላ እዛም ክፍያ ማይጠይቀውን እንመርጥና ልክ እንደዚህ ወይሄንን ይዘን እዚህ እንመጣለን ማለት ነው። እዛ ይሄንን ካደረግን በኋላ እሷንም ሳይዟን እንደዚህ አድርገን እናስተካክላለን። ከዛ ወደዚህ እንደዚህ አድርገን ሳይዟን እያስተካከለን ልክ እዚች ጋር ማስቀመጥ እንችላለን ማለት ነው። ስለዚህ እዚች ጋር ይሄኛው ትንሽ ተደራርቧል፣ እንዳይደራረብ ጠጋ ጠጋ እናደርጋለን። ከዛ ልክ ይህንን ነው የሚመስለው። ስለዚህ አሁን በቤትኛውም እንትን ቢከፈት አጠቃላይ የኛ ፕሮፋይል ነክ ነገሮች እዚች ጋር ነው እንትን የሚሉት ማለት ነው። ሌሎቹ ደግሞ ልክ እዚህ በግራና በቀኝ በኩል ያለው ደግሞ ኮምፒውተር ላይ ይታያል። ይሄኛው ውጫዊ ፓርት ደግሞ በትላልቅ ሶሻል እንትኖች ላይ ይታያሉ። ስማችሁን ደግሞ ጽሁፎቹን ፎንቱን ለማስተካከል እንደዚህ እንትን ትሉትና ኢፌክት የሚል አለ ከላይ። ኢፌክት ላይ የጽሁፉን አይነት መቀያየር ትችላላችሁ። ለምሳሌ እንደዚህ ስታደርጉት ሙሉ እንትን ያደርጋል። እንደዚህ ስታደርጉት ልክ እዚች ጋር የጽሁፉን አይነት ይቀያየርላችኋል ማለት ነው። ስለዚህ እናንተ በምትፈልጉት አይነት አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ቲክነሱን ደግሞ የጽሁፉን ውፍረት እንደዚህ መቀነስ መጨመር። ከለሮቹን ደግሞ ከለር እዚች ጋር ነው የምትመርጡት። ከለር እዚች ጋር ይላል። አሁን ነጭ ነው እየተጠቀመ ያለው። ቀይ የምታደርጉ ከሆነ ቀይ ታደርጉ ያላችሁ። ሰማያዊ የምትፈልጉትን አይነት ከለር ኮንትራስቱን ጠብቃችሁ በዚህ መልኩ መቀየር ይቻላል ማለት ነው። ሌላኛው እዚች ጋር ትራንስፓረንሲ ነው። ይህን ስትነኩት ያው ምን ያህል እንደዚህ እየደበዘዘ ይሄዳል፣ እየደመቀ ይሄዳል። ይህንን ማስተካከል ትችላላችሁ። ሌላ ቦልድ ማድረግ ትችላላችሁ፣ ኢጣሊክ ማድረግ። ፎንቱን የጽሁፉን አይነት ለመቀየር ደግሞ እዚች ጋር ያለውን ይህንን ስትነኩት እንደዚህ ጽሁፉን
መቀያየር ያስችላል ማለት ነው። በተለያየ አይነት ፎንት ያደርግላችኋል። እኔ ይሄኛውን መርጣለሁኝ። ካልሆነ እሱ ሪከመንድ የሚለውን እዚች ጋር ያስመርጣችኋል። ይሄንን በማድረግ ጽሁፋችሁን ማስተካከል ትችላላችሁ ማለት ነው። ያው ሌላኛው እዚች ጋር አንድ ይሄኛው ፓርት ሙሉ ሰማያዊ ከሚሆን ሌላ ዝም ብለን ብንቀይርለት፣ ለምሳሌ እችኛዋን እናምጣ እና እንደዚህ እንደርብበት። ልክ ሪሳይዝ ታደርጉታላችሁ። ከዛ ልክ ቅድም እንዳደረግነው ይሄንን ወደ ኋላ እንልከዋለን ማለት ነው። ወደ ባክዋርድ ስንልከው አያችሁ። ከዛ ይሄኛው ፓርት እንደዚህ ይሆናል። የተወሰነ ከላይ ያለውም ከታች ያለውም እንዲያምር ታደርጋላችሁ። እችኛዋን ደግሞ ክሊክ አድርጋችኋት ለምሳሌ ትራንስፓረንት ባደርጋት በተወሰነ ሙሉ ሰማያዊ ከሚሆን እንደዚህ ከታች ያለው እንዲታይ ማሳመር ብፈልግ እንደዚህ አድርጌ እንትን እለዋለሁኝ ማለት ነው። ልክ እንደዚህ አደርገዋለሁኝ። የተወሰነ ትራንስፓረንት ይሆናል። ከዛ እችኛዋን አምጥቼ እኔ በምፈልጋት እንትን ላይ አስቀምጣታለሁ። ልክ እንደዚህ ባደርጋት ሁሉም ስክሪን ላይ የምትታየው አሁን እቺ ናት። እስከ ፎቶዬ እስከዚህኛዋ ድረስ ያለው ማለት ነው። ስለዚህ ይህንን ትራንስፓረንሲውን ከፈለጋችሁ በተወሰነ መጨመር እቺም ማጥቆር ትችላላችሁ። ያው ጽሁፉ በደንብ እንዲታይና እንትን እንዲል ማለት ነው። ስለዚህ ይህንን ካደረጋችሁ በኋላ ልክ እንደዚህ ያደረጋችሁ እዚች ጋር ያለው ነገር በሙሉ በየትኛውም ስልክ ላይ መታየት የሚችል ነው ማለት ነው። ስለዚህ እንደዚህ እያደረጋችሁ መጨረሻ ላይ ስትጨርሱ ምንድነው የምታደርጉት? ኤክስፖርት ነው የምታደርጉት። ሼር የምትለዋን ምልክት ትነካላችሁ። ከዛን ዳውንሎድ እዚች ጋር ዳውንሎድ ምትላለች፣ ዳውንሎድን ትነካላችሁ። ዳውንሎድን ስትነኩ እዚች ጋር ፒኤንጂ ሰጀስትድ ይላል። ወይ በፒኤንጂ ወይ ደግሞ በጄፒጂ አድርጋችሁ ታወርዳላችሁ። እኔ ፒኤንጂ አድርጌ ዳውንሎድ ልበለው። ዳውንሎድ አደረግኩት ማለት ነው። ይኸው ከታች ዳውንሎድ እያደረገልኝ ነው የሰራሁትን የዩቲዩብ ባነር። ከዛ ይኸው ከላይ እንደዚህ ያደረገ። ስለዚህ ብከፍተው ልክ እንደዚህ ሆኖ ይታያል ማለት ነው። ስለዚህ ስልኮች ላይ ልክ እቺ ሰማያዊዋ ፓርት ሁሉም ላይ ይታያል። ምክንያቱም ዋናው እንዲታይላችሁ የምትፈልጉት ፓርት ይሄ ነው። ስለዚህ ይሄኛው ሁሉም ላይ ይታያል። እችኛዋ ወጣ ያለችዋ በስተቀኝና በስተግራ ደግሞ ዴስክቶፕ ላይ ላፕቶፕ ላይ ይታያል። ይሄ ከላይና ከታች ያለው ደግሞ ትላልቅ ስክሪን ያላቸው ቴሌቪዥኖች ላይ ይታያል ማለት ነው። ስለዚህ እንደዚህ አድርጋችሁ የዩቲዩብ ባነርን በቀላሉ በካንቫ መስራት ትችላላችሁ ማለት ነው። አይሆፕ ብዙ ነገሮችን ተምራችኋል ብዬ አስባለሁኝ። ከዚህ ባለፈ ደግሞ እናንተ ብዙ ነገሮችን እየነካካችሁ ከኔም የተሻለ አድርጋችሁ እንደምትሰሩ ተስፋ አደርጋለሁኝ። ፓውዝ ፕሌይ ያደረጋችሁ እናንተም ሞክሩት በደንብ። ያልገባችሁ ያልተረዳችሁት ወይም ግር ያላችሁ ስትሰሩም ቢያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በቻልኩት መጠን እመልስላችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ባይ።